እዚህ ወደ ሰሜን አሜሪካ ስንመጣ ወደዚህ ወደ አደጉ ሀገሮች ስንመጣ በጣም ይከብደን ነገር እንደመጣን ማወቅ የሚገባን መረጃዎች ይሄን ህይወት ካሳለፉ ሲኒየር ሰዎች በትክክል ትራንስፎርም ስለማይሆን ብዙ ሰዎች አሳራችንን እንበላለን፣ መከራችንን እናያለንና ብዙዎች ብዙ ችግር ያሳልፋሉ። ታሪካቸውን እንደሚነግሩን አንዳንድ ሰዎች በተለይ ፈርስት 6 months ብዙ ሰዎች ሰሜን አሜሪካ የሚኖሩ ሰዎች በጣም አስገራሚና ትራጀዲ የሆነ የህይወት ዘርፍ ያሳልፋሉና በጣም ያሳዝናል። ያ ግን ምናልባት ከዚህ በፊት በዚህ ያሳለፉ ሰዎች ቢነግሯቸው፣ ሜንተር ቢያረጓቸው፣ ኮች ቢያረጓቸው በቀላሉ ያን የህይወት ትራጀዲ ማለፍ ይችሉ ነበርና ይሄን በማስመልከት መልካ ህይወት ሃርሞናይዝ ሴንተር ወይም ሃርሞናይዝ ሴንተር ብለናል ባጭሩ ኤችሲ ሴንተር በየስቴቱ ከተማ ካሉት ሌሎች ትርፋማ ያልሆኑ ድርጅቶች ጋር እንዲሁም በተለይ ከአብያተ ክርስቲያናት ጋር በመተባበር እንደ አዲስ ሰዎች ሲመጡ እንዴት ወደዚህ ወደ አሜሪካ ሲስተም ወደ ካናዳ ሲስተም እንዴት መግባት ይችላሉ የሚለውን ሶልቭ ለማድረግ መልካ ህይወት ጌትዌይ ፕሮጀክት ቀርጸናል። እዛ ጋር በመግባት በመቀላቀል ጆይን በማድረግ እንዳልኳችሁ ሴንተር ኦፍ ፒላርስ የሚላለው ዌብሳይታችን ላይ እሱን ክሊክ በማድረግ እሱ ላይ ፕሮጀክቶች አሉ። ፕሮጀክቶችን ክሊክ ስታደርጉ መልካ ህይወት ጌትዌይ የሚል ፕሮጀክት አለ። እሱን ክሊክ ስታደርጉ ጆይን አዝ ቮለንተር የሚል ኦፕሽን ይመጣላቸዋል። እዛ በመግባት እኔ እዚህ በሰሜን አሜሪካ በሌላም በአውሮፓም ይሰራል ይሄ ኦንላይን ስለምንሰራ ያለኝን ልምድ አካፍላለሁ አዲስ ስለሚመጡ ሰዎች። ፎር ኤግዛምፕል ክሬዲት እንዴት ቢውል ይደረጋል፣ ባንክ አካውንት እንዴት ያወጣሉ፣ ድራይቪንግ ላይሰንስ እንዴት ያወጣሉ፣ ስራ በቀላሉ እንዴት ያገኛሉ። ለአንዳንድ ጊዜ በእኛ ሀገር ኖርማል የሚመስሉ ነገሮች እዚህ ሀገር ግን ወንጀል ናቸው፣ በወንጀል ያስጠይቃሉ። እና እነዛን ነገሮች እንዴት ብሪፍ አደርጋለሁ፣ ኮች አደርጋለሁ የሚለውን ነገር ለማስተላለፍ እንደ ቮለንተር ጆይን በማድረግ አሻራችሁ እንድታስቀምጡ በትህትና እንጠይቃለን። ሁል ጊዜም እንደምንለው ዊ ሃርሞናይዝ ዘ ላይፍ፣ ሃርሞናይዝ ህይወትን ሃርሞናይዝ እናደርጋለን። ሰውን ከራሱ ጋር፣ ሰውን ከሌላ ሰው ጋር፣ ሰውን ከተፈጥሮ ጋርና ሰውን ከፈጣሪ ጋር ሃርሞናይዝ ሆኖ እንዲኖርና ደስተኛ እንዲሆን የማድረግ ስራ እየሰራ እንገኛለን። ስለተከታተላችሁኝ አመሰግናለሁ።